ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን። ኑ ምሳ እንብላ። እንጀራ በወጥ ቃሪያም አለ። እንጀራ በወጥ ነው ዛሬ። እንጀራ በቀደም ስልክ የተበላሽቶ ላሰራ ሄጄ እንጀራ ገዝቼ መጣሁ ማለት ነው። እዛ የኢትዮጵያዎች ሱቅ አለ እና እንዴት ናችሁ? ደህና ናችሁ? እንኳን አደረሳችሁ ለተሰንበት። ዛሬ ዕለተ እሑድ ነው። እንኳን አደረሳችሁ አደረሰን። ውድ ሀገሬ ልጆች ዩቲዩብን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ኑ ምሳ እንብላ። ያው እዚህ ጋር አለኝ፣ እዛ ጋር ደግሞ ዛፍ አለኝ ማለት ነው። እንትኖች አትክልት ሴትዬ ቆርጠጥላት ከዛ አምጥቼ ማለት ነው። አደገች። ይሄ ሻማይ ነው። የሻማ አበራለሁ ገብርኤል ምናምን ማርያም ሲሆን ይህ ዛፉ አበባ ነው። ግን ትንሽ እየነበረች ቆርጣ ጥላት ከዛ እኔ ቆይን ያሳድጋታለሁ ብያት አሳደግኳት ማለት ነው። ይችት እና ምሳ እንብላ። እንጀራው ግን አሙቄዋለሁ፣ ደርቋል። እንዴት ነው? ሀገራችን ኢትዮጵያን ሰላም፣ ፍቅር፣ አንድነት ያርግልን። እኛንም ሁላችንም በያለንበት ጠብቀን ፈጣሪ። እንብላ። የሀገራችን ምግብ ደስ አይልም? ምስር ሽሮ አለኝ፣ በርበሬ አለኝ። ቃሪያውንም በቀደም ነው የገዛሁት እና ይህን ይመስላል። ኑ እንብላ ምሳ። እንጀራ ይናፈቀው። ኑ እንብላ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። እኔ የመዳም ቅመም ነኝ፣ ስደተኛ እህታችሁ ነኝ። አበረታቱኝ። እርስ በራሳችን ማለት እንተያይ፣ እንረዳዳ ማለት ዩቱብ ብቻውን አንድ ሰው ብቻ አይገፋም። 2 3 4 ሆነ ስንሰራ አብረን ምግብም ቢሆን ከሰው ጋር ነው የሚያምረው፣ ስራም ከሰው ጋር ነው የሚያምረው። ሁሉም ነገር አለ ሰው የሚሆን ነገር የለምና አብረን እንስራ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ውዶችዬ እወዳችኋለሁ። ወደ ሀገሬ ልጆች እና እንጀራን ይመስላል። ምንድን ነው የሚባለው? ማሽላ በዝቶበታል አይደል? እንጀራ ሲሰባበር ማሽላ በዝቶበታል ይባላል ወይ አብሲት አንሶታል ይባላል። እና ኑ እንብላ እንዳጉልሳችሁ። እኔ ሩታና አብርሽ ነገር አብርሽ በጣም አሳዝኖኛል። ብዙ ደግሞ ግን ምን ሆና ነው? ቆይ እንደኔ ሴትዮ ፀጉሯን ወደ ላይ አንጨፍራ የኔ ሴትዮ ብታወት አንድ አይነት ናቸው። ቦርጯም የዛችም የዚችም አንድ ነው በቃ። እና ከኋላ ወደ ላይ አቆመ እንደ ሴጣን ፀጉሯን። ብዙ ምን አለበት? ትልቅ ሰው ናት። ወደ ጸበል ወይ ቢወስዱት ወይ ደግሞ ፈለገበት ቢያረጉት ምን ችግር አለው? አንድ እርኩስ መንፈስ ላይ ልባቸው ተንጠልጥሏል። ምክንያቱም አንድ ሰው እርኩስ መንፈስን በቃ እሱ ነው ካለ እሱም ደግሞ ከልባቸው አይወጣም። በቃ እሱን እኔ ነኝ እያለ ነው የሚወተውታቸው ማለት ነው። እና እግዚአብሔር ማስተዋልን ያድላቸው፣ እሱንም እግዚአብሔር ይማረው። ሰው ልጅ በማያውቀው ነገር መዘባረቅ ትልቅ ኃጢአት ነው። በሙስሊም ሆነ በክርስቲያን የማናውቀውን ነገር ማውራት ኃጢአት፣ በእኛ ኃጢአት እንደሆነ አውቃለሁ። በሙስሊምም ያው ሀራም ነው የሚባለው። ምክንያቱም ሰው እያላየው መናገር ኃጢአት ነው፣ በየትኛውም ሃይማኖት ማለት ነው። እና እንግዲህ አብርሽም ልጄና ሚስቴ ነው የምፈልገው ብሏል። ሄርሜላ ተሰብስባ ብትቀመጥ ምን ችግር አለው? በቃ ተሰብስቦ መቀመጥ መልካም ነው አይደል? በግድ ታላገባኝ በግድ
በግድ የሚሆን ነገር የለም። ሲቀጥል እሱ ልጁና ሚስቱን መረጠ ነው። ሄርሜላ በግድ መንጠላጠል ምን አመጣ? እና ለማንኛውም ውድ ሀገሬ ልጆች ሀገራችንን ሰላም ያርግልን። ውድ ኤርትራውያን፣ ኢትዮጵያውያን ሁላችሁንም ወዳችኋለሁ። ሁላችንም የአንድ እናት አባት ልጆች ነው። ቀይ ጥቁር ነጭ ብንሆንም በቃ የአዳምና ሔዋን ዘሮች ነን ሁላችንም። እንደዛ ብናስብ እርስ በራሳችን ባንጣላ ነበር። መጨረሻችንም የመጣንም ከእግዚአብሔር ነው፣ የምንሄደውም ወደ እሱ ነው። መልካም ስራችን ነው ከኛ ጋር የሚሄደው እንጂ ገንዘብ፣ ወርቅ፣ ሀብት፣ ንብረት ከኛ ጋር አይሄድም። ግን ወደ እኛ ጋር ከፈጣሪ ዘንድ የሚያደርሰን መልካም ስራችን ብቻ ነው። መልካም ስራ ለራስ ነው፣ በእግዚአብሔር ዘንድም ያቀርባል። በእግዚአብሔር ዘንድ ገነትን ያስገባል መልካም ስራ። መጥፎ ስራ ደግሞ የሰይጣን ነውና ወደ ሲኦል ነው የሚያወርደውና እህት ወንድሞች መልካም ስራ እንስራ። ሀገራችን ኢትዮጵያን ሰላም፣ ፍቅር፣ አንድነት ያርግልን። ሁላችንም በየእምነታችን እንጸልይ ለሀገራችን። ምክንያቱም ሀገራችን ናት። የትም ዓለም ብንሄድ ብንንቀሳቀስ የምታስከብረን ሀገራችን። ድሃም ብትሆንም ሀገራችን ድሃም ብትሆን እናት ናት። በቃ ድሃ ቢሆን አባት ነው። በቃ አይለወጥም። እና ፍቅርም ደስታም ያለው ደግሞ ድሃ ቤት ነው። ሀብታም ቤት በገንዘቡ ልክ ፍቅር አይገኝም። ምክንያቱም ሀብታም በገንዘቡ ስለሚመካ በእግዚአብሔር ስለማይመካ ሀብታም ቤት ፍቅር የለም። ፍቅር ያለው ድሃ ቤት ነው። እና ሀገራችን ኢትዮጵያን ሰላም፣ ፍቅር፣ አንድነት ያድርግልን። የድሮ የእናት አባቶቻችን አብሮነት አይለየን። በቃ በአሁኑ ባለንበት የድሮን የእናት አባቶቻችንን አብሮነት ዛሬ ላይ የሚመልስልን። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እወዳችኋለሁ። ያው ዛሬ የዕለተ እሑድ ምሳ ነው እንጀራ ሴትዬ እና ቻው፣ እወዳችኋለሁ። መልካም ቀን፣ መልካም ዕለተ ሰንበት። ባይ ባይ።